ከተወሰኑ ዓመታት በፊት በኢትዮጵያ ወንጌላውያን አማኞች ቤተክርስቲያንን የሚጠይቅና የሚሞግት አንድ ጥናት ወጥቶ ነበር። ክርስቲያናዊ ተቋሞች ናቸው ያንን ጥናት ያስጠኑት እና ሶስት መሰረታዊ ችግሮችን በወንጌላውያን አብያተ ክርስቲያናት ዘንድ እንመለከታለን የሚል ነው ጥናቱ እና እነዚህ ሶስቱ ተያያዥ ናቸው የሚል ነው። የመጀመሪያው ጥናቱ እንግዲህ እንደ ችግር አድርጎ ያነሳው በኢትዮጵያ ወንጌላውያን አማኞች ዘንድ ያስተምህሮ ችግር አለ። ወንጌላውያን መድረኮቻቸውን ቅዱሳት መጻሕፍት የሚሉትን በታሪካዊና በትውፊታዊ የተመሰከረለትን የነጠረውን ጤናማውንና ርቱ የሆነውን ትምህርት ሳይሆን ኑፋቄ የሚመስል ሰውኛ የሚመስል ኢየሱስን ወደ ጠርዝ የሚያወጣ የሚመስል ትምህርትን እያስተማሩ ነው ይላል። ምስባኮቻችን መድረኮቻችን በፓጋኖች ዘንድ እንኳን የሌለ የሰው ልዕልና የሚያጎላ እዚሁ በእኔ ለእኔ ምናምን የሚያተኩር አይነት ትምህርትን በጣም አግንኖ የሚያጎላ ነው የሚል ነው አንደኛው ግኝቱ። ስለዚህ ኢየሱስ ተኮር አይደለም፣ ኢየሱስን የሚያገን አይደለም፣ ኢየሱስን እንደውም ወደ ጠርዝ የሚገፋ ኑፋቄ በጣም አለብን ይላል። ሁለተኛው በዚህ ምክንያት ያስተምሮ ችግር ስላለብን ጤናማውን ትምህርት ርቱን ትምህርት እየተማረን ስላልሆነ የህይወት ጥራት ደግሞ ችግር እየታየብን ነው ይላል። የቅድስና ችግር ክርስቲያናዊ መርሆችን ክርስቲያናዊ ልምምዶችን እውነተኛ የሆኑ ክርስቲያናዊ ምግባሮችን ደግሞ እየተለማመድን አይደለም። ጤናማውን ምግብ እየተመገብን ስላልሆነ አውትፑቱ ትክክል አይደለም። እየኖርን ያለነው እየተለማመድን ያለነው እንደዛ አይደለም። ኢየሱስን ጌታችን አድርገን መኖር ሲገባን ኢየሱስን አምላካችን አድርገን መኖር ሲገባን እኛ ግን የተለያዩ ጌቶችን በላያችን ላይ ሾመናል። የምድርን ስኬቶች የምድርን ቁሳዊ ነገሮች የተለያዩ ሰዎችን እንዲሰለጥኑብን አድርገናል። ስለዚህ ከቅዱሳት መጻሕፍት የተለየ ህይወትን እየተለማመድን ነው ግራ እስከሚያጋባ ድረስ። ይሄ በግልም ኢንዲቪጁዋሊ ከሰው ጋር ባለን ግንኙነትም እንዲሁም በአደባባያዊ ኑሯችንም ጭምር የሚታይ ነው። በእኛ ብቻ ሳይሆን ደግሞ በቤተ ክርስቲያንም አደባባያዊ ተልእኮ ሚሽናል በሆነው ማለት ነው የሚታይ ነው ይላል። የዚህ ሁሉ ደግሞ ምንጭ የአስተምህሮም የህይወት ልምምዱም ምንጭ ደግሞ ቤተክርስቲያን የምትተዳደርበት እየተመራችበት ያለው መንገድ በጣም አደገኛ በመሆኑ ነው ይላል። ምናልባት ለኔ በጣም መሰረታዊው ይሄ ነው። የኢትዮጵያ ቤተክርስቲያን መሪዎች ጥራት ላለው ትምህርት ርቱ ለሆነው ትምህርት መጽሐፍ ቅዱሳዊ ለሆነው ትምህርት በጣም ብዙ ግዴለሽ እየመሰሉ ነው። እንግዲህ የኢትዮጵያ ቤተክርስቲያን በተለይ ያለፉትን 5 እና 6 ዓመታት የሚመለከት ሰው የኢትዮጵያ ወንጌላውያን አማኞች ወይንም የኢትዮጵያ ወንጌላዊው ክርስትና በመሪዎቹ የተከዳ እንደሆነ በደንብ መመልከት ይችላል። ባለፉት 5 እና 6 ዓመታት ታየ ውጤቱ እንጂ ከዛም በፊት መሪዎች they don't care ስለ መንጋው ምን አይነት ምግብ ይመገባል ምን አይነት መብልን ያገኛል የሚለው ብዙ የሚያሳስባቸው አይደሉም። የሚያሳስባቸው የሚያስጨንቃቸው የቤተክርስቲያን ህንጻ የቤተክርስቲያን ፕሮግራሞች አለመቋረጥ እንደዛ አይነት ነገሮች ናቸው እንጂ የቤተክርስቲያን አስተምህሮ ጥራቱን የጠበቀ መሆኑ ትክክለኛ መሆኑ ርቱ መሆኑ ከታሪካዊው ክርስትና ጋር አብሮ መሄዱ እነዚህ አያስጨንቋቸው። በዚህ ምክንያት ያስተምህሮ ግድፈት ይመጣል። በዚህ ምክንያት የህይወት ግድፈት ይመጣል። ስለዚህ ቤተክርስቲያን በእንደዚህ አይነት መከራ ውስጥ ነው ያለችው ይላልና አንድ ሁሉ ጊዜ በጣም ማሰብ ያለብን ልክ ማነው ጳውሎስ ሐዋርያ ሥራ ኤፌሶኖችን ሲሰናበታቸው እንዳለ በማከላቹ ለመንጋው ማይራሩ እንደሚነሱ ገምታለሁ አይደለም አውቃለሁ ማለት is obvious ማለት ኑፋቄና ለመንጋው ማይራሩ ሰዎች አዲስ አይደሉም ባይዘው
በጣም ጥንታዊ ናቸው። ጳውሎስ በነበሩበት ዘመንም የነበሩ ናቸውና ቤተክርስቲያን በመሪዎቿ ስትከዳ ክርስትና በመሪዎቹ ሲከዳ ብዙ ጊዜ ኑፋቄ የተደላደለ ቦታ ያገኛልና አይ ቲንክ በእኛ በወንጌላውያን ክርስትና ዘንድ በመሪዎቻችን የተከዳን ይመስለኛል። ምን እንደሚመስላችሁ አላቅም። ብዙ መሪዎች ከእግዚአብሔራዊ እውነት መድረኮቻቸውን በእውነተኛ አስተምህሮ ከመሙላት ይልቅ በርቱ ትምህርት ከመሙላት ይልቅ በጣም የሚያሳስባቸው የሚመጣው መንጋ እንዴት ኢንተርቴን ያደርጋል፣ እንዴት ተዝናንቶ ይሄዳል፣ እንዴት ሞቅ ያለ መዝሙር የሚያነቃቃውን እንትን አግኝቶ ይሄዳል የሚለው እንጂ አያሳስባቸውም። እና በዛ የተከዳ ነው። ይሄ ሁሉ ምስቅልቅል አንዱ ምንጩ እሱ ይመስለኛል ማለት ነውና በርቱ የሆነውን ትምህርት እንግዲህ በግለሰብ ደረጃ መፈለግ መቻል አለብን። ቤተክርስቲያን አመራሮችን በጣም ትልቅ ጥያቄ ምልክት ውስጥ የሁሉንም ማለት አይደለም ምን ለማለት እንደፈለኩ ሁሉንም ቤተ እምነቶች መጨፍለቅ ግን ክርስትና በመሪዎቹ ተገርቷል። ሎወር ሌቭል በሉት፣ በአጥቢያ ደረጃ በሉት፣ በቤተ እምነት ደረጃ በሉት፣ በአብያተ ክርስቲያናት ደረጃ በሉት። በዚህ ጥሩ ማሳያው ያው ካውንስል ያቋቋሙበትን መንገድ መመልከት ነውና እሱን ለማለት ነው። በግል መፈለግ መጀመር አለብን ለማለት ነው። ወገኖች ተባረኩ። መልካም ጊዜ